ድጋፍ እየተደራረገ እየተረዳዳን ይሄ ሲስተም ለመዘርጋት ነው። የወደቁ ሰዎችን አድራሻቸውን የማፈላለግና በቀጣይነት ሊንክ ወይንም ደግሞ ለማገናኘት ከዘለቄታ ያለው ድጋፍ እንዲያገኙ ማለት ነው። ከቅንነት የተነሳ ነው ይሄንን ማወራላችሁ። ሁለተኛው ደግሞ የእኚሁ ግለሰብ መንገደኞቹ ከሆስፒታል ጋር ገንዘብ ኦልሬዲ ተዋጥቷል። ግን ገንዘብ ቢዋጣም ቅሉ ችግሩ ምንድነው? እነሱን የሚከታተል ካርድ የሚያወጣ የሚያሳክም አሳክሞ በቀጣይ ሊሆን ወደሚችለው ቤተሰብ ከሌለ እንግዲህ ያ መንገደኛ ነው ሊያደርግ የሚችለውና ሆስፒታል ለማገናኘት ሙከራ ሲያደርጉ ሆስፒታል ደግሞ አካባቢ አይ መታወቂያ የለውም። መታወቂያ የሌለው ሰው ደግሞ ማንነቱ የማይታወቅ ወይንም ደግሞ አሳካሚ ተከታታይ የታመመውን ሰው መድኃኒት ሄዶ የመግዛት የሚሯሯጥ እንደዚህ አይነት ነገሮችን ተጨማሪ ስራዎች ይጠይቃል። ሆስፒታል ገብቶ አንድ ታካሚ ዘመድ ከሌለ በጣም አስቸጋሪ ነው። ወይንም ሲስተም ከሌለ ከዛ ሆስፒታልም ሲሄድ ይሄ መንገድ ላይ የወደቀው ሰው የሚታከምበት ወይንም ደግሞ ሲስተም የለም። ለዚሁ የተዘጋጀ በጎ አድራጊ ስታፍ ሆስፒታሉ ላይ ኖረው ይችላል። ያ ሲስተም ላይ ኖረው ይችላል። አሁንም ልክ እንደ ቅድሙ አንድ ነገር ኦብዘርቬሽናችንን ስንናገር የተሻለ ነገር ለማድረግ በቅንነት ማንም ይሄንን የሚያዳምጥ ሰው በቅንነት እንዲወስደው በማሰብ ነው።